አልነቃንም እንጂ ካስጠነቀቁን ቆይተናል። አባታችን አባ ዘወንጌል እንደተናገሩት የኢትዮጵያ የምጥ ዘመን ትንቢቶች ሊፈጸሙ ግድ ነውና 2012 ዓመተ ምህረት እንደሚጀምር ቀደም ብለው ተናግረው ነበር። እኛ ግን ከእንቅልፋችን አልነቃንም። አባ ዘወንጌል ዘኢትዮጵያ እድሜያቸው ብዙ ዘመን ከመሆኑ የተነሳ አይታወቅም። ከ600 ዓመታት በላይ በምድር ላይ እንደቆዩ መነኮሳት ይናገራሉ። እድሜያቸውን በሙሉ በበረሃ በጾምና በጸሎት አሳልፈዋል። ለ30 ዓመት ጠፍተው ተመልሰው የሚመጡ ነበር። ብዙዎቹ ጳጳሳትንም ጨምሮ ከአባ ዘወንጌል ጋር በመሄድ ተባርከዋል። ብፁዕ ወቅዱስ አቡነ ማትያስ ሳይቀሩ ከእኚህ ቅዱስ አባት ጋር በመሄድ ተባርከዋል። እኚህ ቅዱስ አባትም ከጥቂት ዓመታት በፊት አርፈዋል። በረከታቸው ይደርብንና አባ ዘወንጌል ዘኢትዮጵያ የተናገሩት ትንቢት መፈጸም ከጀመረ ሰንበትበት ብሏል። እኚህ አባት ይህችን የእንግልት ዓለም ትተው ወደ አምላካቸው ከመሄዳቸው በፊት አባ ዘወንጌል በአሁን ሰዓት እየተፈጸመ እየሆነ ያለውን ነገር በሙሉ ተናግረው ነበር። ከትንቢቶቹ መካከልም ጥቂቱን ለማስታወስ ያክል 2012፣ 2013፣ 2014 እና 2015 ከዛ አልፎም እስከ ዓለም ፍጻሜ የሚከሰተውን ነገር በሙሉ ተናግረው ነበር። እነዚህ ዓመታት የኢትዮጵያ የምጥና የስቃይ ዘመናት ናቸው። ብዙዎች የኢትዮጵያ ትንሣኤ በ2015 ነው እያሉ ሲናገሩ ነበር። ነገር ግን በአሁኑ ሰዓት በአገራችን ላይ ያለውን ነገር አይደለም አዋቂ ሰው ገና ከእናቱ ማዕፀን የወጣ ሕፃን እንኳን የሚረዳው ነገር ነው። ታዲያ ሌላው ተፈጽሞ እንዴት ይህ ትንቢት ሳይፈጸም ቀረ? በእውኑስ እኚህ ቅዱስ አባት ቃል በቃል የኢትዮጵያ ትንሣኤ 2015 ነው ብለው ተናግረዋል? እውነቱስ ምንድነው? የዶክተር አብይ መጨረሻስ ምን ይሆን የሚለውን ቀጥለን እንመለከታለን። የዓለም አገራት በጦርነት ይጠፋሉ። በድርቅና በረሃብ ፍጡራን ይረግፋሉ። ውሃ የሰው ልጅን ታጠፋለች። አሜሪካ፣ አውሮፓ፣ ኤዥያ እንዲሁም ሌሎችም አገራት በውሃ ይዋጣሉ። ስደት ወደ ኢትዮጵያ ይሆናል። ዲቪ ወደ አሜሪካ ሳይሆን ወደ ኢትዮጵያ ይሆናል። ወንድም በወንድሙ አገር በአገር ላይ ይነሳል። የዓለም አገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ተና ትጠፋለች። አንተ ቅደም ቀርቶ ሁሉም ለእኔ ይሆናል። ዓለምም በኃጢአት ከመቆሸሿ የተነሳ እግዚአብሔርን ትዳፈራለች። ዓመተ ምሕረቱ ባይጠቀስም በዘመነ ሉቃስ የተባረከ ሰው ከእግዚአብሔር የተቀባ ንጉሥ ይመጣል። ለሳምንት ያክል ዝናብ በምድር ላይ ይዘንባል። እንደ ጎርፍ የፈሰሰውን ደም አጥቦ ያስወግዳል። ምድር ትባረካለች። የተረፉት ሰዎች እርስ በርሳቸው ይዋደዳሉ፣ ይፋቀራሉ። ጠማማ ሰው አይኖርም። ስሙ በቴ የሚጀምረው የተባረከው ንጉሥም በፍቅር ለ40 ዓመታት ኢትዮጵያን ይመራል። አገሪቷን በዘንግ ለ40 ዓመታት የሚገዛ ንጉሥ ቴዎድሮስ ይሉታል። ይነግሳልም። የሚነሳውም ከምስራቅ ነው። በእርሱ ዘመን ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ይበቃል። በእርሱ ዘመን አይደለም የሰው የእንጨት ጠማማ አይኖርም። ኤርትራም ብትሆን ወደ እናት አገሯ ትመለሳለች። በአገሪቱ ላይም ፍቅርና አንድነት ይሆናል። ኢትዮጵያ እንደ ቀድሞዋ እጅግ ታላቅ አገር ትሆናለች። በእርሱ ዘመን የሚነሱትም ፓትርያርክ እጅግ የበቁና ገቢረ ተአምር የሚያደርጉ ይሆናሉ። በዚህ ሰው የንግስና ዘመን በአገሪቷ ላይ ፍጹም ሰላም ይሆናል። በኢትዮጵያ ላይም በረከት ይዘንባል። ከሌላው አገር ተለይታም የጥጋብና የበረከት አገር ትሆናለች። ስደተኞችን የምታስተናግድ የስደተኞች መጠለያም ትሆናለች። ለዘመናት ደም ሲቃቡ የነበሩት ኢትዮጵያና ኤርትራም አንድ ይሆናሉ። ሁለት ወንድማማች ሕዝቦች ወንድማማችነታቸውን አድሰው በሰላም በፍቅር ይኖራሉ። በዚያን ጊዜ የሚሾሙት ፓትርያርክ ሕዝቡን ከአምላኩ የሚያስታርቁ፣ አገርን በጸሎት የሚጠብቁ፣ ተአምር የማድረግ ጸጋ የተሰጣቸው ትልቅ አባት ናቸው።
በ2056 ገደማ ሐሳዊው መሲህ ይመጣል። በአፋቸው እሳት የሚያወጡ፣ በጅራታቸው እንደ እባብ የሚናደፉ፣ ከወገባቸው በላይ ሰው የሚመስሉ ከወገባቸው በታች ግን አንበሳ የሚመስሉ ንጉሥ እስክንድር የዘጋባቸውን ማዕተም መልአኩ ያፈርሰውና እነዛ አስፈሪ ፍጡራን ወደ ምድር ይመጣሉ። በመጨረሻም እርስ በራስ ይጠፋፋሉ። 3 ዓመት ከ6 ወር ይነግሣል። ሕዝቡን ያስታል። ሞት ያላሸነፋቸው ስውራን አባቶች ሄኖክ፣ ኤልያስ እንዲሁም ሌሎችም ወደ ምድር ይመጣሉ። የተሳሳተውንም ሕዝብ ይመልሱታል። ሐሳዊው መሲህም በአደባባይ ይገላቸዋል። ከሞት ተነስተውም ወደ ሰማይ ያርጋሉ። ሕዝቡንም ይጨርሳል። በመጨረሻም ግን በእግዚአብሔር ኃይል የሚያሳፍረውን ሞት ይሞታል። ወደ ጥልቁም ይጣላል። በመጨረሻ የዓለም ፍጻሜ ዘመነ ዮሐንስ ይሆናል። ዕለተ እሑድ ከሌሊቱ 6 ሰዓት ይሆናል። ዓመተ ምሕረቱ ግን አይታወቅም። በዚህች ሰዓት የዓለም ጌታ ኢየሱስ ክርስቶስ በግልጽ በደመና ላይ ይመጣል። ሙታኖች በሙሉ መቃብራቸውን ፈንቅለው ይነሳሉ። ምድር ትጠባለች። ከፊሉ በግራ ከፊሉ ደግሞ በቀኝ ይቆማል። ሁሉም ፍርዱን ከተቀበለ በኋላ በግራ ያሉት ወደ ገሃነም ለስቃይ፣ በቀኝ ያሉት ወደ መንግሥተ ሰማያት ለደስታ ለሐሴት ይሄዳል። ታላቅ ጸጸትና እልቅሶም ይሆናል። በዚህች ሰዓት የሰው ልጅ የምድር ኑሮ ያበቃለታል። የማይጠማና የማይራብ የማይታመምና የማይሰንፍ ነፍሱን ብቻ ይዞ ይቀራል። ለነፍሳችሁ ኑሩ። በዚያ ጊዜ የዓለም መጨረሻ ይሆናል። በኋላ ጸጸት ወደ እናንተ እንዳይመጣ ሰልፋችሁም በግራ በኩል ካሉት ጋር እንዳይሆን ንስሐ ግቡ በማለት ተናግረው ነበር። ታዲያ ሰዎችም ይህንን በመያዝ ነው የኢትዮጵያ ትንሣኤ በ2015 ነው ሲሉ የነበሩት። እንደ እውነቱ ግን አባ ዘወንጌል ቀኑ ይህ ነው ብለው አልተናገሩም። ስሙንም ሙሉ በሙሉ ቴዎድሮስ ነው አላሉም። እሳቸው ያሉት ስሙ በቴ የሚጀምር ደግ ንጉሥ ይነግሣል ነበር ያሉት። ይህም ሆነ ያ ከመጥፎ ሥራችን ተቆጥበን ወደ እግዚአብሔር እስካልቀረብን ድረስ ይህች ቀን እየተራዘመች መሄዷ የማይቀር ነው። ስለዚህም እንደ ነወቤ ሕዝብ ከክፋታችን በመመለስ ወደ ፈጣሪ እንጸልይ። መጥፎንም ነገር ከእኛ እንዲያርቅ አብስተን እናልቀስ። በሌላም በኩል በ2012 መድኃኒት የሌለው በሽታ እንደሚገባ በበሽታውም በርካታ ሰው እንደሚሞት ንስሐ ለመግባት እንኳን ቤተክርስቲያን መሄድ የማንችልበት ጊዜ እንደሚመጣ ንስሐ ለመግባትም ካህን እንደማናገኝ ቀደም ብለው ተናግረው ነበር። ረሃብ፣ የአንበጣ መንጋ፣ መድኃኒት የሌለውን በሽታ ይገባል ብለውም ነበር። እንዳሉትም ሁሉም ተፈጸመ። አንበጣውም በሽታውም ረሃቡም ተከሰተ። በኮሮና ምክንያትም ቤተክርስቲያን ዝግ በመሆኑ የአብይን ጾም ከቤታችን እንድንጾም ተገደን ነበር። ሁሉም ተከስቷል። ካሉትም አንድ ጠብ ያለ ነገር የለም። የዓለም አያሌ አገራትም በሽታውን ሊቆጣጠሩት ባለመቻላቸው የተነሳ በየቀኑ ሬሳ ሲቆጥሩ ተመልክተናል። የአንዱን ቀብር ሌላው አይደርስም የተባለውም በዚሁ ጊዜ ተፈጽሟል። ሌላው ቀርቶ የእነዚህ አያሌ አገራት መሪዎች ሳይቀር በሽታ ሲከሰት መድኃኒቱን ሰርተው ዓለምን ያድናሉ የሚባሉት ሳይንቲስቶችን ጨምሮ ከዚህ በሽታ ማምለጥ አልቻሉም ነበር። የእግዚአብሔር ስም የተመሰገነ ይሁንና እንዲያ የዓለም ሕዝብ ሲረግፍ በኢትዮጵያ ግን የከፋ ነገር አልተከሰተም። እነሱ በቤታቸው ተሸክፈው ያላመለጡትን በሽታ እኛ ግን በጥምቀቱ በመስቀሉ እየተሰባሰብን አንዳች ሳንጎዳ በበረሃ መንነው ባሉ አባቶች ጸሎት እና ልመና በቅድስት ድንግል ማርያም አማላጅነት ያን ሁሉ መከራ አልፈነዋል። ድርቁንም ረሃቡንም በዓይናችን ተመልክተናል። እንደዚህም ሆኖ ግን እስካሁን ከእንቅልፋችን አልነቃንም። በእውኑስ ቴዎድሮስ ቢመጣ አሁን ያለው መንግስት እሺ በጄ ብሎ ይቀበለዋል ወይስ እንዴት ነው? የዶክተር አብይ መጨረሻስ ምን ይሆን? ቴዎድሮስ ከመጣ በኋላ አሁን ያለውን ስርዓት አፍርሶ ወደ ንግስና ስርዓት ላስገባቸው ቢል የሰው ምላሽ ምን ይሆናል? የሚሉትን ለነገ እየተውን ለእግዚአብሔር የሚሳነው ነገር የለምና እርሱ የሚያደርገውን ያደርጋል። ይህንን መልእክት እየሰማችሁ ያላችሁ በሙሉ ምክንያት ሳንደረድር ዛሬውኑ ንስሐ እንግባ። እግዚአብሔር አምላክ የምህረት አምላክ ነው። መዓቱን በምህረት ቁጣውን በይቅርታ የሚመልስ ጌታ ነው። ከእኛ የሚፈልገው ከልባችን በመጸጸት ንስሐ ገብተን ወደ እርሱ እንድንቀርብ ብቻ ነው።